በአደጋው ከ920 ሰዎች በላይ የሞቱ ሲሆን ከ51,000 በላይ የሚሆኑ ሰዎች ደግሞ የገቡበት አልታወቀም። ሰዎቹን የመፈለጉ ስራ ተጠናክሮ የሚቀጥል ሲሆን የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችልም ተዘግቧል። በደቡብ አሜሪካ ቬኔዙዌላ በደረሰው ኃይለኛ የመሬት መንቀጥቀጥ አደጋ የሟቾች ቁጥር 920 መድረሱ ተዘገበ። እንደ ፎክስ ኒውስ ዘገባ ከሆነ በቬኔዙዌላ ዋና ከተማና በሌላ አንድ ከተማ በደረሰ ሁለት የመሬት መንቀጥቀጥ እስካሁን ከ920 ሰዎች በላይ ሕይወት እንደተቀጠፈ ተገልጿል። ከ51,000 በላይ የሚሆኑ ሰዎች ደግሞ እስካሁን የገቡበት አልታወቀም። በአንድ ደቂቃ ልዩነት ውስጥ የተከሰቱት ሁለቱ ከባድ የመሬት መንቀጥቀጥ አደጋዎች በአገሪቱ ላይ ከፍተኛ ውድመት ማድረሳቸውም ተገልጿል። በሬክተር ስኬል 7.2 እና 7.5 የሆነ የኃይል መጠን ያላቸው እነዚህ ተከታታይ የመሬት መንቀጥቀጦች አገሪቱ ባለፉት 100 ዓመታት ውስጥ ካስተናገደቻቸው እጅግ አስከፊ አደጋዎች መካከል የሚመደቡ ናቸው ተብሏል። በአደጋው ከ3300 በላይ ሰዎች ላይ ከባድ ጉዳትና እንደዚሁም ቀላል ጉዳት እንደደረሰባቸውም ተገልጿል። በአደጋው ሳቢያ የተፈጠረውን ሰብአዊ ቀውስ ለመቀነስ አሜሪካ የነፍስ አድን ቡድኖችን፣ የሕክምና ቁሳቁሶችንና አስቸኳይ የእርዳታ አቅርቦቶችን ወደ ቬኔዙዌላ መላኳም ተነግሯል። በዚህም አሁን ላይ 80 የሚሆኑ የስዊዘርላንድ የነፍስ አድን ባለሙያዎችና የሜክሲኮ የረድኤት ሰራተኞች በቦታው ላይ ድጋፍ መስጠት ላይ እንደሚገኙም ተጠቁሟል። የሀገር ውስጥ የነፍስ አድን ቡድኖች በዋና ከተማዋ ካራካስና በላጉዋይራ ግዛት ውስጥ በፈረሱ ህንፃዎች ፍርስራሽ ስር ሙሉ ፍለጋ እያካሄዱ ሲሆን በአደጋው በደረሰባቸው ቦታዎች የሚገኙ በርካታ ሰዎችም የደረሱበት ያልታወቁ ቤተሰቦቻቸውንና ዘመዶቻቸውን ለማግኘት ከፍተኛ ጥረት እያደረጉ እንደሚገኙም ተናግረዋል። ሁለቱ የመሬት መንቀጥቀጦች ረቡዕ ምሽት በአንድ ደቂቃ ልዩነት ውስጥ የተከሰቱ ሲሆን በተለይም ሁለተኛው እንደ አውሮፓውያን አቆጣጠር ከ1900 በኋላ በቬኔዙዌላ ታሪክ የተመዘገበ እጅግ ከፍተኛውና ኃይለኛው የመሬት መንቀጥቀጥ መሆኑን ቢቢሲ ዘግቧል።